አረበኛ አቤት አቤት። እንዴት አደርክ? እግዚአብሔር ይመስገን። እንዴት አደራችሁ? ደህና ነን። ሰላም አደርክ? እግዚአብሔር ይመስገን። ደህና አድራችሁ ነው? ደህና ነን። ያው ስልክ ደውለን ማልዳ ከፕሮፌሰር ጋር እያወራው ስልክ ገባ። እዛ ወዲያ ብልብል ደግሞ ስልክ እምቢ አለኝ። አዎ እነዛ ሰዎች አበበን ሊተናኮሉት ሞክረው ያለውን ነገር ልነግርህ ብዬ ነው ደውዬ። ሊተናኮሉት ሞክረው ሊተናኮሉት አበበን ሞክረው ነበረ። ዛሬ ትናንትና ምሽት ነው። ኧረ ከሰዓት አካባቢ ከደዋውለን ነበር። አዎ ደዋውለን ነበረ። አዎ ትንሽ እነ በየነም እነ አስፋው የሚባልም እንዳለ እነሱ አስፋው አይ እንደው እሱ ታየውማ ጤና ይገዛልንም ደመቀ ጋር አይደል ግንኙነቱ ተሰራለው አይደል አጥናው አስፋው እሱ ነው። ከእሱ ጋር የእሱ መረጃ እኮ እነሱ ናቸው። እሱ ነው። በየነም ደወለ። በኋላ መሪዎች ሀብቴና ባየ ሳያነጋግሩ የትም እንዳትሄድ ክስ አለብህ፣ እንደዚህ ያለብህ የምትሄድበትም ነገር አይታወቅም፣ በዚህ ከተማ መንቀሳቀስ አትችልም የሚል ነገር ነገሩኝ አለ በስልክ ገብተው። ከዛ በኋላ እኔ የምትሉትን ነገር ማውቀው ነገር የለም። ያው ከዚህ በፊት ብዙ ታጋዮች እየመጡ እዚህ ነበር። እኔ ደግሞ በራሴ ስራ ነው የሚሄደው አልኳቸው። ከዛ በኋላ ያው ጠብቀን እንዳትንቀሳቀስ ምናምን አሉ። መጨረሻ ላይ ያው እሺ ብዬ ያው ዝም እየተሸ መጣሁ ምናምን አለ። እሺ መጣሁ። ዝም ብሎ መጣ። ያው የኛ መሪ የላኳቸው አገኙ። እነሱ ያው ጥርጉን አሻገሩት። አሁን ወደኛ ተጠግቷል። እንገናኛለን። ወረኛውላ እንደው ያው ተስልክ የዘለለ አቅም እንዳላቸው ሁላ እንዳትንቀሳቀስ አሉኝ አለ። እንዳትንቀሳቀስ ነው። አሁንም 15 ሰው እዛው ዝም ብሎ ሚሊሻ ምናምን አለ። ሚሊሻ ምናምን 15 እና አግዷቸው ምናምን ብሎ በየነ ልኳል። 15 ሰው እነሱ ግን 150 ናቸው። ከዛ በኋላ ያዛለ እነዚህ እናበበን ነው አበበ ብዙዎች ትጥቅ ይዘዋል። ይዘዋልኝ። ከዛ በኋላ ሲያዩና በጣም ደነገጡ። ከዛ በኋላ እነሱም ምናምን ብሎ ተናሉ። እኛም ዝም ብለን መጣን አለ። አፍነው ቁም ያለውን አፍነው አስወርደው ይዘው ላይ መጡልኝ። ከዛ በኋላ ምን ሆነ? እኔን ስነግረኝ ለመከላከያ ይደውላሉ። ቶሎ ብለህ ጥርጉን ቁረጥ ምናምን አልኩት። ያው ልጆች አስቆርጠው ወደዚህ ያው ምሳ ቁርጥ ይበሉ ናቸው። ኧረ መልካም እንኳን አለፉት። ያንተ አለፉት እንግዲህ አብቅቷል። እንግዲህ ጉዳዩ ተገናኝቷል ማለት ይቻላል። እኔ ጋር ልንገናኝ ነው እና እንደዚህ አይነት ነገር አለ። ይሄን ልነግርህ ነው ያለውን ነገር። እሱም በጣም የሚገርም እኮ ነው። ዝም ብሎ ተቀምጦ በቃ ተቀምጦ አንድ ቀን ሳይዋጋ አንድ ቀን ጥይት ድምፅ ሳይሰማ ታምር ነው። እኔ በየን እኮ ነው የሰጋውኝ። አይሰዷቸውም ያስበሏቸዋል ያልኩኝ ይሄ ነበር ስጋቴ። እንግዲህ በኋላ ችግር የለም በዚሁ እነ ቆስቁስ በመጡበት ይመለሳሉ፣ በወዲኛው ይመለሳሉ። በሚመለሱ ሰዓት አሁን ግን ከአንተ ጋር አንተ አመቻችና እስከ መድረሻቸው ድረስ መዝለቅ ያለባቸው በአንተ መሪነትና ከሱ ላይ ለዚያ በረከት ምናምን የመጡ ልጆች አሉ። እነሱን ድምርምር አድርገህ በነዛ ኃላፊነት በነዛ መሪነት ወደዛ የሚከደው ይሆናል ማለት ነው። ምንም ችግር የለም። ከዚህ በኋላ ቀላል ነው። እንዲያው ሁኔታውን ግን በደንብ መመርመር አለብን ብዬ እነሱ ከሆነ አቅማቸው እንግዲህ በኋላ ይሄ ነው ከብልጽግና ጋር እየተገናኙ ማስበላት ነው እንጂ በራሳቸው ፓወር እኮ የላቸውም። ይኸው እያየሁ ነው። ግን ይደውላሉ። አሁን እነሱ
ዙረው እንደገና በስልክ መደራደር ነው የሚፈልጉ። በስልክ እኛን ያለንበትን የእኛን ሁኔታ የእኛን